ሰላም ተከታታዮች እንዴት አላችሁ? ዛሬ ፖሊስ ክሊራንስን በተመለከተ አንዳንድ ነገሮች እናያለን። ከዚህ በፊት ፖስት ባደረኳቸው ቪዲዮዎች ብዙ እንደተጠቀማችሁ ተስፋ አደርጋለሁ። ያው ኮሜንት ሴክሽን ላይ ማሳውቃችሁኛል፣ ፖስትም ያወራችሁኝ አላችሁ። ፖሊስ ክሊራንስ እንዳወጣላችሁ ለጠየቃችሁኝም ከዚህ በኋላ የፖሊስ ክሊራንስ ማወጣላችሁ መሆኑን ከወዲሁ አሳውቃችኋለሁ። ዛሬ የምናየው የፖሊስ ክሊራንሳችን የውጭ ጉዳይ አስጸድቀን ኤምባሲ አስገብተ ነው በቬፌስ ሴንተር አማካኝነት ሲወጣልን በምን መልኩ ነው የጸደቀውን የፖሊስ አቴስት የተደረገውን የፖሊስ ክሊራንስ የምናገኘው ላላችሁት ነው። ዶክመንቱን ቬፌስ ሴንተር ሄዳችሁ ካስገባችሁ በኋላ በ10 ቀንም በ15 ቀንም አንዳንዴም ተሎም ቀድሞ የሚወጣበት ሁኔታ አለ፣ አንዳንዴም የሚዘገይበት ሂደት አለ። ከወጣላችሁ በኋላ መጀመሪያ ሬጂስተር ባደረጋችሁት ሞፋ ሴንተር ስትሞሉ ፎርሙን ክፍያ ስትፈጽሙ ሬጂስተር በተደረገበት ኢሜል አማካኝነት ነው የዱባይ ኤምባሲ አቴስት ያደረገውን የፖሊስ ክሊራንስ የምታገኙት ማለት ነው። ራሳችሁ የሞላችሁት ካላችሁ እንዴት እንደምታገኙት በዚህ መንገድ አሳያችኋለሁ። በኤጀንሲ ሰሞን በዘመድም በሌላ ሰው የሚያስሞላችሁ ደግሞ እንዴት አድርጋችሁ ትክክለኝነቱን እንደምታረጋግጡ ምናይ ይሆናል። የፖሊስ ክሊራንስ እንግዲህ ገጽታዊን ይመስላል። ከዚህ በፊት የሰራኋቸውን ቪዲዮዎች ከፍታችሁ የፖሊስ ክሊራንስ እንዴት ቼክ እንደምታደርጉ ማየት ትችላላችሁ። የፖሊስ ክሊራንስ የውጭ ጉዳይ ሚኒስቴር በቴሌሳይን እንዴት አቴስት እንደምታደርጉ ማየት ትችላላችሁ። ሙሉ ቪዲዮ ሰርቼላችኋለሁ። ሞፋ ክፍያም እንዴት መክፈል እንዳለባችሁ በዌይ ፓስ እንዴት እንደምትከፍሉ እሱንም ሰርቼላችኋለሁ። ከታችሁ ቼክ አድርጉት። ዛሬ ግን የምናየው የፖሊስ ክሊራንስ እንዴት ነው ከወጣልን በኋላ ዳውንሎድ አድርገን ፕሮሰሳችንን የምንጀምረው ወይም እንዴት ነው ትክክለኝነቱን የምናረጋግጠው የሚለውን ነው። ኦኬ ከዚህ በፊት እንግዲህ ባስመዘገባችሁት ኢሜይል አማካኝነት ነው የሚወጣላችሁ ብያችኋለሁ። ሰው ኢሜይላችሁ ጋር ስትገቡ በእናንተ ኢሜይል ከሆነ የከፈሉላችሁ በእናንተ ኢሜይል ከሆነ ፎርሙን የሞሉላችሁ ክፍያ እንደተከፈለ የሚደርሳችሁ አቴስቴሽን ኢሜይል አለ። አሁን እዚህ ጋር የምትመለከቱት ጌትዬ የሚባል ግለሰብ ኤቲኤስ ነምበሩ መጨረሻው 1073 የሆነ ግለሰብ ክፍያ እንደተፈጸመለት ወደ ኢሜይሉ ይሄ ኮንፈርሜሽን ይገባለታል። ኦልሬዲ ዶክመንቱን ሰሚት እንዳደረገ አፕሊኬሽን እንደተቀበሉት የሚጠቅስ ኢሜይል ማለት ይሄ እዚህ ጋር ስክሪኑ ጋር የምታዩት ኢሜይል ነው። ስሙ እዚህ ላይ ጋር ተጠቅሷል፣ የምታዩት ነው። ኤቲኤስ ነምበር ማለት ደግሞ መከታተያ ቁጥሯ እቺ ናት። ለእያንዳንዳችሁ የተለያየ ኤቲኤስ ነምበር ነው ያላችሁ። ይሄ ኢሜይል ይገባላችኋል ማለት ይሄ ኢሜይል ገባላችሁ ማለት ኦልሬዲ ክፍያ ከፍላችኋል፣ የሞፋን ክፍያ ከፍላችኋል። ዶክመንታችሁን ይህን ክፍያ ከፍላችሁ በኋላ የሚሰጣችሁ ደረሰኝ አለ። ያን ደረሰኝ በመያዝ ዶክመንታችሁን ወስዳችሁ ቬፌስ ሴንተር ማስገባት ነው ቀጣይ ስቴፕ ማለት ነው። ያን ካስገባችሁ በኋላ ቬፌስ ሴንተር ለእናንተ ዶክመንቱን ወደ ኤምባሲ ሲልከው ደግሞ ሁለተኛ ኢሜይል ይልክላቸዋል። ሁለተኛ ኢሜይሉ የሚመስለውን ደግሞ ላሳያችሁ። ይሄ ለምሳሌ አሸናፊ የሚባል ግለሰብ ኤቲኤስ የመጨረሻ ቁጥሩ 4783 የሆነ አሸናፊ የሚባል ግለሰብ 4783 የሆነ ኤቲኤስ ቁጥሩ ዶክመንቱ ከቬፌስ ወጥቶ ኤልኤምአይኤስ አልፎ ኤምባሲ መግባቱን የሚጠቅስ ለአቴስት ለመሆን ኤምባሲ ቀርቧል ዶክመንታችሁ ነው የሚለው። ፕሊዝ ኖት ዛት ዮር አቴስቴሽን አፕሊኬሽን ነምበር ኤቲኤስ ብሎ ቁጥሩን ከጠቀሰ በኋላ has been submitted to the US Embassy for attestation ይላል። ዶክመንታችሁ አቴስት ለመደረግ ኤምባሲ ቀርቧል ነው። ሶ ከዚህ በኋላ ሊፈጅ የሚችለው ጊዜ አጭር ነው ብዬ አስባለሁ። ቶሎ አቴስት ያደረጉ ስለሆነ አሁን ላይ ፋይናሊ ግን ሙሉ ለሙሉ ሲወጣ ሲያልቅላችሁ የሚደርሳችሁ ይሄን ይመስላል። በዛ ገጽታ ያለው ኢሜይል ይልኩላችኋል። እዚህ ላይ ግን ኤቲኤስ ነምበር ሳይሆን ስማችሁን ሳይሆን የሚያስቀምጥላችሁ ኤኢዲ ነምበራችሁን ነው። እዚህ ጋር ሴሌክት ያደረግኳትን ኤኢዲ ነምበራችሁን 4753 የመጨረሻ የሆነ ኤኢዲ ነምበራችሁን ይልክላችኋል። ኢሹ ዴቱ አቴስት የተደረገበት ቀን አብሮ ነው የሚመጣው። አሁን ለምሳሌ እዚህ ግለሰብ ኦገስት 07 ነው
አቴስት ያደረጉት። ስለዚህ እችን ኤኢዲ ናምበሯን ኮፒ በማድረግ ኢሹ ዴቱን ደግሞ ኦገስት 07ን በማየት እንዴት ነው ፋይሉን ዳውንሎድ የምታደርጉት አቴስት የሆነውን ፋይል የሚለውን ደግሞ አሳያቸዋለሁ። ይህን ኢሜይል ሲልኩላቸው አብረው አያይዘው ሊንክ ይልኩላቸዋል። መጀመሪያ እንደከፈታችሁት የምታገኟት ትችል ሊንክ በመጫን ሊንኩን ትከፍቱታላችሁ። ሊንኩን ከከፈታችሁት በኋላ ይህን የመሰለ ገጽታ ያለው ዌብሳይት ይመጣላችኋል። እዚህ ጋር ዶክመንት ስታተስ የሚለውን እንጫናለን። ኤኢዲ ነምበሩን ከኢሜይላችን ኮፒ አድርገን ይዘናት የመጣትን ኤኢዲ ነምበር እዚህ ጋር እናስገባታለን። ከዛ አቴስት የተደረገበት ቀኑ መቼ ነው? ቀኑን በድጋሚ ተመልሰን እንየው። ያው እዚህ ጋር ኦገስት 7 ነው አቴስት የተደረገው። ኦገስት 7 2026 መልሰን መጣን። ኦገስት 7 2026ን ሴሌክት እናደርጋለን። እዚህ ጋር ካሉ ከተጠቀሱ 5 ምስሎች ሴሌክት ዩኤኢ ማፕ ይላል። የዩኤኢ ማፕን ሴሌክት አድርግ ነው የሚለው። እዚህ ጋር ሴሌክት እናደርጋለን። ከዛ ኦልሬዲ ቫሊዴት ሆኗል። ሰሚት እንለዋለን። ሰሚት እንዳልነው ይሄን የመሰለ ነገር ይመጣልናል። ቫሊድ ዶክመንት ኦልሬዲ ዶክመንታችን ቫሊድ መሆኑን እዚህ ጋር አሳየ ማለት ነው። በኤሊ ነምበሩ ስንገባ ግን ይሄ በቂ አይደለም። ዶክመንት ኢንፎርሜሽኑን ማየት ይኖርብናል። እዚህ ጋር ዶክመንት ኢንፎርሜሽኑን ስንከፍተው የሚያሳየው ሪኩዌስት ነምበር አለ፣ ሪፈረንስ ነምበር አለ፣ አቴስት ኦን አለ። አቴስት የተደረገበት ትክክለኛው ቀን ዶክመንቱን ግለሰቡ መጨረሻ ጊዜ አፕሩቭ አድርጎ አቴስት ሲያደርገው ያን ቀን ያስቀምጠዋል። ቅድም በፊት አቴስት ኢሹ ዴቱ የገባበት ቀን ነው የተጠየቀበት ቀን። ሪኩዌስት ኔም ለምሳሌ እናንተ በእናንተ ዩኤኢ ፓስ ከሆነ ሪኩዌስት ያደረጋችሁት የዛን ሰው የእናንተን ስም ነው እዚህ ጋር የሚጠቅሰው። ሪኩዌስት ኔም በእናንተ ዩኤኢ ፓስ ከሆነ፣ በሌላ ሰው ከሆነ የዛን ሰው ያስቀምጣል ማለት ነው። ስለዚህ ግን ሙሉ ለሙሉ ፋይሉ የእናንተ ነው አይደለም የሚለውን ቼክ የምታደርጉት ዳውንሎድ ትሉታላችሁ። ዳውንሎድ ካላችሁት በኋላ እዛው ስክሪኑ ጋር ትንሽ ዘግየት ብሎ ይመጣል ማለት ነው ሙሉ ፋይላችሁ። እሱን አብረን እናየዋለን። ሲጋታች ጋር እንደምታዩት ዳውንሎድ እያደረገ ነው። ዳውንሎድ አድርጎ እንደጨረሰ የዚህ ኤዲ ናምበሩ የግለሰብ ሙሉ ኢንፎርሜሽን መጣ። ሰው እናንተ ፖሊስ ክሊራንሳችሁ የእናንተ መሆኑን ቼክ ታደርጋላችሁ። ከዛ በኋላ ትክክለኛው የዩናይትድ አረብ ኤሚሬትስ ሚኒስትር ኦፍ ፎሬን አፌርስ የፖሊስ አተስቴሽን አፕሩቫል ይሄን ይመስላል። ሰው አፕላይ ለማድረግ የሚያስፈልገው እዚህ ጋር የምትመለከቱት ታች ጋር ያለው አተስቴሽን አቴስት መደረጉ የሚያረጋግጥ ወረቀት ይሄ ነው ማለት ነው። ይሄን ዳውንሎድ በማድረግ ፕሮሰሳችሁን መጀመር ትችላላችሁ። የፖሊስ ክሊራንስም የውጭ ጉዳይም የሞፋ ክፍያም ከዚህ በኋላ የምትፈልጉ ሰዎች የጠየቃችሁኝም አላችሁ፣ ብዙዎቹ እየሰራሁላችሁ ያላችሁም አላችሁ። ሌላም አዲስ ማሰራት የምትፈልጉ ኮንታክት አድርጉኝ። ስልኬን ከዚህ በኋላ አስቀምጥላችኋለሁ። በዛ መሰረት ሰራላችኋለሁ። መልካም